አክት የሚያደርጉት ብለን ካለን የትኩረት ማነስ ነው ማለት ነው። ምክንያቱም ልጆች በሰላም ሲጫወቱ ትኩረት ካልሰጠናቸው ትኩረት ለማግኘት ሲሉ መጮህ ወይም ጥፋትን ማጥፋት ይጀምራሉ ማለት ነው። እንደውም ብዙ ጊዜ እኛ ወላጆች ልጆች ሲጫወቱ አይ በቃ ትቶኛል ብለን ልጆችን እንተዋቸዋለን። ግን እንደዛ ሳይሆን መሆን ያለበት ልጆች በሚጫወቱበት ሰዓት ጎበዝ ምናምን ብለን አንዳንድ አድናቆቶችን ብንሰጣቸው በዛ ጨዋታው ላይ የበለጠ ደስተኛ ወይም እያደረገ ባለው ነገር ጎበዝ የመሆን እድሉ ከፍተኛ ይሆናል ማለት ነውና በልጅሽ ጥሩ ስትሆን ትኩረት ካልሰጠሻት ወይም እያደረገችው ያለው ነገር አሪፍ ሆኖ ዋው ጎበዝ ነሽ እኮ አንቺ የምታደርጊው ጥናትሽ ሊሆን ይችላል እናንተ በመታዩበት ነገር ላይ ጥሩ እያደረገች ነው ያለችው ብላችሁ የምትሉትን ነገር ካላደነቃችኋት ምልክቶችን የሚያሳዩት አንደኛ የውስጣቸውን ነገር ለወላጆቻቸው በዛ ደረጃ ዲቴል መግለጽ ስለማይችሉ እነኚህን በሚመስሉ ምልክቶች ይገልጻሉ ማለት ነውና በዚህ ሰዓት ወላጆች መሸበር ወይም ልጆቻችን ባህሪያቸው እየተቀየረ ነው ብለን ያልሆነ ወይም ልጆቻችንን ያልሆነ እይታ ልናያቸው አይገባም ማለት ነውና መፍትሄው ከመቆጣት ይልቅ ምን ተሰማሽ ራበሽ ወይስ ደክሞሽ ነው ብለን ልጆቻችንን በመጠየቅ ስሜቶቻቸውን ብንረዳ የተሻለ ነው ማለት ነውና ይህንን ካደረግን ልጆቻችን ላይ ከመፍረድ ልጆቻችንንም ከማሳቀቅ ወላጆች የራሳችንን ሚና በዚህ መንገድ ብንጠቀም ለልጆቻችን መፍትሄ መሆን እንችላለን ማለት ነው። በሌላኛው ሐሳብ ደግሞ ልጆች ለምን ይገትኑና ለልጆቻችን ማነር ለልጆቻችን ባህሪ እኛ ራሳችን በምንፈልገው መንገድ ልጆቻችንን መቅረጽ እንችላለን ማለት ነውና መልካም ነገር እየሰራች ዝም ምትያት ከሆነ መጥፎ ወይም ጥፋት ነገርን ሰርታ ያንን ቁጣሽን ያንን ጩኸትሽን መስማትን ትመርጣለች ማለት ነውና ለሷ ምንም ትኩረት ከማጣት ይልቅ ተቆጥተሽም ቢሆን ማየትሽን ትፈልጋለች ማለት ነው። ስለዚህ ይሄንን ሳይኮሎጂ ማወቅና መረዳት ልጆቻችንን በምንፈልግበት መንገድ ለማሳደግም ሆነ ሼፕ ለማድረግ እንደ ወላጅ እጅግ በጣም የሚጠቅም ነው ማለት ነውና መፍትሄው ምንድነው ካልን በቀን ውስጥ ቢያንስ 15 ደቂቃ ያለ ስልክ ከልጅ ጋር ብቻ መጫወት ወይም ለልጆቻችን ትኩረት መስጠት ለልጆቻችን አይምሮ ለልጆቻችን ማደግ ትልቁ ሚና ይጫወታል። ልጅ ለባህሪው ተቀየረ ብለን ልንል እንችላለንና ምክንያቶቹና መፍትሄዎቹን እንግዲህ የምናይ ይሆናል ማለት ነው። በመጀመሪያ ደረጃ እንግዲህ ልጆች በቁጣ መልክ ስሜታቸውን የሚገልጹት በተለይ ትናንሽ የሆኑ ልጆች በሚርባቸው ሰዓት ሊሆን ይችላል ድካም በሚሰማቸው ሰዓት ሊሆን ይችላልና እንደዚህ ወይ ደግሞ ድንገት ህመም ነገር ሲሰማቸው እነኚህን ነገሮች በቃላት አውጥተው ለማስረዳት በዛ ደረጃ ያልደረሱ ከሆነ እንደኚህ ቁጣ የሚመስሉ ስሜቶችን ለወላጆች